የማይፈልጉትን ሰው ህይወትና እድሜ ማበላሸት በተለይ ሴቶች ሆናችሁ ማትፈልጉትን ሰው ህይወት የምታመሰቃቀሉ ሰዎች ያው እንትን የተዘራዘር ነውና ይበቅላል። ኖርኩ ስትይ ደግሞ እግዚአብሔር ይዞት ይመጣል። ማትፈልጊውን ሰው አልፈልግም ይቻላል አይቻልም። ማትፈልጋትን ሴት እድሜያቸው ተበላሽቶ 49 50 ደርሰው ቁጭ ብሎ የሚያለቅሱ ሴቶች ያቃሉ። መውለጃ ጊዜያቸው አልፎባቸው በወንድ ሰበብ ህይወታቸው መስቀልቅል ብሎ ዛሬ ቁጭ ብሎ በር ዘግተው የሚያለቅሱ ሴቶች አሉ። በአንድ ልጅ የቀሩ ሴቶች አሉ። ልጅ መውለድ እየፈለጉ ትዳር ማያዝ እየፈለጉ ህይወታቸውን ሰው አመሰቃቅሎባቸው ተስፋ ሰጥቷት እመጣለሁ ብሏት ህይወቷን አበላሽተው ከዛ በኋላ ቁጭ ብላ መታለቅ ሴት አለች። ከዛ ዘር ነውና አንተ ኖርኩ ስትል ደግሞ እሱ የበቀለውን መብላት ስትጀምር ደግሞ መሰቃየት ትጀምር። ማትፈልገውን ሰው አልፈልግም ዞር በይ ካጠገቤ ይቻላል አይቻልም። ተስፋ ራሱ አትስጡ ወገኖች። ማትፈልገውን ሰው አትፈልግም፣ ማትፈልጊውን ሰው አትፈልጊም። የብዙ ሰው ግፍ ይሄ ነው። ለማይፈልጋት ነገር ላይወዳት ነገር አገባሻለሁ ብሎ የስንት ሰው ህይወት እንደተመሰቃቀለ ማስተካከል ይቻላል አይቻልም። ስለዚህ እኔ ነገ እግዚአብሔር እንዲበቀለኝ አልፈልግም የምትሉ ሰዎች የማትፈልጉትን ሰው ባታወሩ ጥሩ።